ህልሞቻችንን ለመኖር የመቻል አሸናፊነት። እንደሚታወቀው የሰው ልጅ ከተፈጠረ ጊዜ ጀምሮ በውስጡ በህይወቱ ሊሰራቸው የሚፈልጋቸው የኔ ብሎ የሚላቸው ድሪም የሚያረጋቸው ህልሞች አሉት። በዘመኑ ፈጽሞ ሊያልፍ የሚፈልገው አድርጎ ሊያልፍ የሚፈልገው ሰርቶ ሊያልፍ የሚፈልገው ነገር አለ። በልጅነታችን አይሮፕላን አብራሪ የነበርን አሁን ሎተሪ አዝዋሪ የሆንን ብዙዎች ነን። ህልም ስለሆነ በራሱ አካል ይዞ ማንነት ፈጥሮ ዘመን ተሻጋሪ ሆኖ ልታዩት በፍጹም አትችሉ። በህልማችሁና ዊሽ በምታረጉት ድሪም በምታረጉት ነገርና በእውነታው መካከል እጅግ በጣም ሰፊና ረጅም የሆነ አስጨራሽ የህይወት መንገድና አካሄድ አለ። ብዙ ሰው ህልም አለው፣ ዊሽ ያረጋል፣ ያስባል፣ የሆነ ነገር ሊሰራ ይፈልጋል፣ አንድ ቦታ መምጣት ይፈልጋል። ሀብታም የመሆን፣ የአገር መሪ የመሆን፣ ታዋቂ አርቲስት የመሆን ወይም ደግሞ ታዋቂ ፖለቲከኛ የመሆን፣ ታዋቂ ፓስተር፣ ታዋቂ ሙዚቀኛ፣ ብቻ ጎዳና ተዳዳሪን የሚረዳ አረጋውያንን የሚረዳ በዓለም ላይ በጣም ዘመን ተሻጋሪ የሆነ ውጤት ያለው ነገር ውስጡ የማያረግዝ ወጣት የለም። በተለይ ወጣትነት ከ30 ዓመት በፊት ያለው እድሜ በታች ማለት ነው የብዙ ህልም መሸከሚያ ጊዜ ነው። ጠዋት ስለሆነ ማለዳ ስለሆነ እንዲህ አርጌ እንዲህ ሰርቼ እንዲህ ፈጥሬ እዚህ ቦታ ደርሼ ብሎ የማይል ማንም የለም። ህልምን ለመኖር የመቻል አሸናፊነት ውስጣችሁ ካልተፈጠረ በስተቀር ህልማችሁ አካል ይዞ አታዩትም። ህልምን የመኖር አሸናፊነት ደግሞ የሚጀምረው ራስን ከማሸነፍ ነው። በፍጹም ራሱን የማያሸንፍ ሰው ህልሙን ሊያሸንፍ አይችልም። ህልማችሁ እናንተነታችሁን በምታሸንፉበት የህይወት አካሄድ ላይ የሚሸነፍ ጉዳይ ነው። ወደ እውነታ ለማምጣት ከፈለጋችሁ ከህልማችሁ ጋር ሳይሆን ፋይት ማድረግ ያለባችሁ ከራሳችሁ ጋር ነው። ህልማቸውን አድርገው ያሳዩ የኖሩ ሰዎች፣ ህልማቸውን ሰርተው ያለፉ ሰዎች ከህልማቸው ጋር የታገሉ ሳይሆኑ ራሳቸው ጋር ታግለው ራሳቸውን ያሸነፉ ሰዎች ናቸው። ህልም በታሪኩ የሚንበረከከው ማንነቱን ላሸነፈ ሰው ነው። እሱነቱን ላሸነፈ ሰው ነው ህልም የሚንበረከከው። ህልምን የመኖር አሸናፊነት የሚጀምረው ራስን ከማሸነፍ ነው ካልኳችሁ። ራስን ማሸነፍ የሚጀምረው የምትኖሩት ኑሮ የራሳችሁ እጅ ሥራ ውጤት እንደሆነ አምናችሁ ከመቀበል ነው። እንደምትመለከቱት በዚህ በኩል ሙሉ ነጭ ላርግ ያለው፣ በዚህ በኩል ደግሞ የተቆዳደደ ልብስ አርግ ያለው። ይሄኛው እኔ ነኝ ያረኩት፣ ይሄኛውንም እኔ ነኝ ያረኩት። ይሄኛውንም የራሴ እጅ ሥራ ነው፣ ይሄም የራሴ እጅ ሥራ ነው። የዚህኛውም ተጠያቂ እኔ ነኝ፣ የዚህኛውም ተጠያቂ እኔ ነኝ። እንዲህ የሆንኩት እኔ ነኝ፣ ማንም አይደለም እኔን እንዲህ ያደረገኝ። ይሄኛውንም መርጬው ነው፣ ይሄኛውንም መርጬው ነው። ህልማቸው ጋር መምጣት የሚችሉ ብቃት ያላቸው ሰዎች በመጀመሪያ የትኛውም የህይወት አይነታቸው የራሳቸው እጅ ሥራ ውጤት እንደሆነ አምነው የሚቀበሉ ሰዎች እንጂ በውጫዊ ሰዎች፣ በቤተሰባቸው፣ ባስተማሪያቸው የሚያላክኩ ሰዎች በፍጹም ህልማቸው ጋር አይመጡም። እንዲህ የሆንኩት እገሌ እንዲህ ስላረገኝ ነው፣ እንዲህ አይነት ኑሮ መኖረው እንዲህ ባያረጉኝ፣ ማዘር እንዲህ ባታረገኝ፣ ፋዘር እንዲህ ባያረገኝ፣ ጓደኛዬ እንዲህ ባያረገኝ፣ እጮኛዬ እንዲህ ባያረገኝ ብሎ ህይወቱን ከሱ ውጪ ምክንያት አድርጎ የሚሰጥ ሰው የተሸነፈው የዛለት ነው። እንዲህም ለመሆኔ ተጠያቂው እኔ ነኝ፣ እንደዚህም ለመልበሴ ተጠያቂው እኔ ነኝ።
ህልሞቻችሁን የመኖር አሸናፊነት የሚጀምረው ራሳችሁን ከማሸነፍ ነው። ራሳችሁን የማሸነፊያ ትክክለኛ የመጀመሪያው የመገለጫው ደረጃ የምትኖሩት የትኛውም ኑሮ የራሳችሁ እጅ ስራ ስፌት እንደሆነ አምኖ ከመቀበል ነው። በዘመኑ ሁለት ነገር በህይወቱ የማያደርግ ሰው ህልሙ ጋር አይመጣም። አንደኛ የሚኖረው የትኛውም የህይወት ኑሮ የራሱ እጅ ስራ ውጤት እንደሆነ አምኖ የማይቀበልና ሁለተኛ ገንዘብን የራዩ ሰራተኛ የማያደርግ ለገንዘብ የሚሰራ ገንዘብ የራያችሁ ሰራተኛ እንጂ እናንተ ለገንዘብ ሰራተኞች ከሆናችሁ ህልማችሁ ጋር ትመጡ። ገንዘብ ለእናንተ እንዲሰራላችሁ ካደረጋችሁ እናንተ ለገንዘብ ካልሰራችሁ ህልማችሁ ጋር ትደርሳላችሁ። ብዙ ሰው ህልሙ ጋር ማይመጣው ለገንዘብ ስለሚሰራ ነው። ገንዘብን ለራሱ ስለሚያሰራው። ያቋረጥነው ትምህርት ምክንያት አስተማሪያችን ነው። ለተበላሸው ቢዝነሳችን ምክንያት ጓደኛችን ነች። ለእያንዳንዱ ነገር አሳባቢና አላካኪ አመለካከት ነው ያለው። እንዲህ ሆነው እንዲህ ስላረጉን ነው፣ እንዲህ ባያረጉን ኖሮ እንዲህ ያልሆንም ነበር። የገጠመንን ቻሌንጅ ለመሰራት ሳይሆን ለመሰበር እያረግ ነው። የህይወታችንን እጣ ፋንታና ድል ፋንታ ከውጭ ያሉ ሰዎች ዲተርማይን እንዲያረጉት ፈቅደን ስለሰጠናቸው ማለት ነው። እኔ ኑሮ ብዬ የምለው ኑሮ በኔ ኑሮ ውስጥ የሚኖሩ ሌሎች ኑሮዎች ሲኖሩ ነው። በእናንተ ኑሮ ውስጥ የሚኖሩ ሌሎች ኑሮዎች ከሌሉ እሱ ኑሮ አይደለም። በእናንተ ሳቅ ውስጥ ብልጭ የሚሉ ሌሎች ፈገግታዎች ሲኖሩ ያኔ ኑሮ ይባላል። እናንተ ደግሞ ስትቀበሉ ራቱን የሚያስብ ሰው ሲኖር፣ እናንተ ከት ብላችሁ ስትስቁ ፈገግ የሚል ሰው ሲኖር፣ በእናንተ ሳቅ ውስጥ የሚኖር ፈገግታ በኑሮአችሁ ውስጥ የሚኖር ኑሮ ሲኖር የዛን ጊዜ መኖር ጀምራችኋል። በሰፈራችን የተከመሩ ቱቦዎቹን የዘጋቸው እነዛ ቆሻሻዎች ያልተለወጡት አመለካከቶቻችን ማሳያ ናቸው። ህልሙ ጋር ቢመጣ ሰው ቢኖር ራሱን ያሸንፋል። ራሱን የሚያሸንፍ ሰው ደግሞ በጣም በሚደንቃችሁ ሁኔታ የሚኖረው ኑሮ የራሱ እጅ ስራ ውጤት እንደሆነ አምኖ የተቀበለ ሰው ብቻ ነው። ማላከክ እስካላቆማችሁ ድረስ ህልማችሁ ጋር ለመምጣት ገና ጉዞ አልጀመራችሁም። ቁጭ ብላችሁ ነው እየጠበቃችሁ ያላችሁት። በህይወት መንገድ ላይ ትልቁ ኪሳራ ምንድነው ብላችሁ ብትሉኝ፣ በተለይ ከለውጥ ጋር ተያይዞ ትልቁ ኪሳራ ለራስ ይቅርታ መስጠት ነው። ሰዎች የሚኖሩት ኑሮ የሌሎች ሰዎች እጅ ስራ ውጤት እንደሆነ አድርገው የሚቆጥሩት ለራሳቸው ይቅርታ ስለሚሰጡ ነው። ለራሳቸው ይቅርታ ለመስጠት ሌላውን ብሌም ማድረግ፣ ሌላውን መውቀስ መፍትሄ ይመስላቸዋል። ለራሱ ይቅርታ የሚሰጥ የሚኖረው ኑሮ የራሱ እጅ ስራ ውጤት እንደሆነ ሳይሆን ሌሎች እንዲህና እንዲያ ባያደርጉበት ኖሮ የተሻለ እንደሚኖር የተሻለ እንደሚደርስ የሚያስብ ሰው እሱ ህልሙ ጋር ላይ ደርስ ቆርጦ የተቀመጠ ሰው ነው። ሱስ ውስጥ ለመግባታችን ምክንያቶቻችን ሰዎች ናቸው። አገልግሎት ለማቆማችን ምክንያቶቻችን ሰዎች ናቸው። ትምህርት ለማቋረጣችን ምክንያቶቻችን ሰዎች ናቸው። እኛ ምክንያት ብለን በደረደርንበት በዛው ሀገር ጋሪ ገፍተው ግራጁዌት የሚያደርጉ ሰዎች ግን የኛን ምክንያት አፈር ድሜ ያመጡ። ዕቃ አጥበው ሰው ቤት አስተናጋጅ ሆነው ማስተርስ እና ዶክተር ሲሆኑ እኛ ባቦለድ የታጨቀ ቦርሳ ይዘን የፈለግነው ቦታ ላይ ሳንደርስ ስንቀር የኛ የትኛውንም ምክንያት ህይወት አይቀበልም። ህይወት ስትሰራ ራሱ ከናንተ ውጪ ሌላ ምክንያት አትቀበልም። ግን ለሚወቅሰንና ለሚጠይቀን ጭንቅላታችን እነማዘርን እነፋዘርን ምክንያት እያደረግን ራሳችንን እያስታገስን በፓራሲታሞል የሰውነት ሙቀት እንደሚያቀዘቅዝ እንደዛ ጋብ እያረግን ወባችንን በማይነቅል መልሶ በሚያመን የህይወት አመለካከት ስለተያዝን እነንትና ናቸው እንዲህ ባያረጉን ኖሮ እንዲህ። መደፈር የራሱ የሆነ ሳይድ ኢፌክት አለው። በጣም ይጎዳል።
በጣም የሚገርም ነው። የተደፈሩ እንደነ ጆይስ ሜሪ አይነት ሴቶች ግን ሚሊዮኖች ይሰሟቸዋል። የመጣባቸው ችግር ልክ እንደ ስፕሪንግ ማስፈንጠሪያ ስፕሪንግ ስትረግጡት ከፍ እንደሚያረጋችሁ እንደዛ የረገጣችሁ ነገር ሊያስፈነጥራችሁ እንደሆነ ገብቷችሁ ራሳችሁን የህይወት ቀመሩን ካልለወጣችሁት በስተቀር እንዲህም የሆንኩት እኔ ነኝ፣ እንዲህም የሆንኩት እኔ ነኝ፣ እንዲህም ለመሆኔ ማንም ተጠያቂ አይደለም፣ እንዲህም ለመሆኔ ማንም ተጠያቂ አይደለም። መጀመሪያ ይሄንን የሚያመጽ ኑሮ በእናንተ ኑሮ ውስጥ የሚኖር ሌላ ኑሮ ሲኖር ነው ኑሮ። በቢል ጌት ኑሮ ውስጥ የሚኖር ብዙ ኑሮ መኖሩ ነው ሀብታምነቱ። የእናንተ ሳቅ ሙሉ የሚሆነው በእናንተ ሳቅ ውስጥ የሚስቅ ሌላ ፈገግታ ሲኖር። የተሳካልኝ መኪና የገዛውለት እንዳይመስላችሁ። የተሳካልን ቤት የሰራለት አይደለም። የተሳካለት አንተ ዝም ብለህ ሰፈር ላይ ወክ ስታረግ ልጁን ትምህርት ቤት እንደሚያስመዘግብ ሆፕ የሚያረግ ሰው ሲኖር በቃ ልጅ ትምህርት ቤት ሊሄድ ነው ሲል ማለት ነው። አሁን እያንዳንዳችሁን ብጠይቃችሁ ለእያንዳንዱ የህይወታችሁ አቅጣጫ ምክንያት አላችሁ። እንዲህ አርገውኝ ነው እንዲህ ሆንኩት ነው የምትሉት። እኔ ነኝ እንዲህ ለመሆኔም ተጠያቂው አይደለም የምትሉት። እኔ ነኝ ብላችሁ ኃላፊነቱን መውሰድ ከጀመራችሁ እናንተ ውስጥ ሱፐርናቹራል የሆነ መለኮታዊ ብቃት በውስጣችሁ ገብቶባችኋል። አንድ ኢንጂን፣ አንድ ሞተር ውስጣችሁ አለ። ይሄ እናንተን ህልማችሁ ጋር ሳትመጡ ምክንያቶች እንዳያቆሟችሁ ከባድ ኃይል ስለሚሰጣችሁ እንዲህ ለመሆኔ ምክንያቱ እኔ ነኝ። እኛ የምትጽፉ ልጆች የምንሆነው ደጋግመን የምንሰራውን ነው። ደጋግመን የምንሰራውን ነገር ነው የምንሆነው። ስለ ራሳችን ከምንለው በላይ ስለ ሰዎች የምንለው ነው የሚበልጣው። ታውቃላችሁ አይደል? ስለ ራሳችን ከምንለው በላይ ስለ ሰዎች የምንለው እኮ ነው የሚበልጠው። ስለ ራሳችን ከምናወራው በላይ ስለ ሰዎች የምንሰጠው ጋዜጣዊ መግለጫ፣ ምሁራዊ ትንታኔ፣ ጨዋለ ጨለለው አልጫ ብጫ ቀይ ሰማያዊ የጥራት ደረጃ መዳብ ይመስል እያልን የሰው ስም ስናስገባ ፍሬ ከርስኪ የሆነ ጉዳይ ስናቦካ፣ ስናስጋግር፣ ስናከፋፍል ይመሻል። ከዛ በሚቀጥለው ቀን ቡቱቶ ለብሰን እንወጣለን። እኛ ምን ሆነው ደጋግመን የምንሰራው ነው። ደጋግመህ አንተ የምትሆነው ደጋግመህ የምትሰራው ነው። የአንድ ቀን ተግባርን አይደለም የምትሆነው፣ ደጋግመህ የምትሰራው ነው የምትሆነው። ደጋግመህ የምትሰራው ያ የራስህ የኑሮ የህይወት መገለጫ ነው የሚሆነው። ታውቃላችሁ ከራሳችን የምንወደው ነገር እንዳለን ሁሉ የምንጠላው ነገር አለ። የምንጠላውን ነገር ከህይወታችን ላይ ነቅለን የምንወደውን ነገር ማብዛት መቻል ካልቻለን ህይወታችን ከምንጠላው በላይ እየጠላ ነው እንሄዳለን። በሌላ አማርኛ ይሄኛው ነገር መጠበቅና ከላይ ላይ በጭቄ ለማውለቅ ካልወሰንኩ ተወሰነ ሳምንት ቢፈጅ ነው እንጂ ይሄኛውም መሆኑ አይቀርም። ይሄኛው መሆኑ አይቀርም። አለበለዛ ደግሞ ይሄኛውን እንዳይሆን ይሄን በጭቄ ነው ከላይ አውልቄ ሙሉ ይሄ እንዲሆን ማድረግ ያለብኝ። እለት የምታረጉትን ነው የምትሆኑት። የምትጠሉት ነገር ከናንተ ላይ እንዲነሳ ትፈልጋላችሁ። ሰዎች የሚጠሉት ነገር ከላያቸው ላይ እንዲነሳ ይፈልጋሉ። በህይወት ውስጥ የተማርኩት አስደናቂ ነገር ቢኖር አንተ ካልተለወጥ ህይወት ወይም ማንኛውም ነገር በራሱ ሊለወጥ አይችልም። አንተ አያያዙን ካላሳመርከው በስተቀር ምንም ነገር በራሱ አሪፍ አይሆንም። ህይወትህ እንዲለወጥ ከፈለክ ማድረግ ያለብህ አንተ መለወጥ ነው መጀመሪያ ያለብህ። ከለውጥ በላይ ትልቁ ለውጥ በራስ ላይ የሚደረግ ለውጥ ነው። ከለውጥ በላይ ትልቁ ለውጥ የኢኮኖሚ ለውጥ አይደለም። ከለውጥ በላይ ትልቁ ለውጥ የመኖሪያ ቦታ ለውጥ አይደለም። ከለውጥ በላይ ትልቁ ለውጥ በማንነት ላይ የሚደረግ ለውጥ ነው። ለምሳሌ የገንዘብ ችግር አለባችሁ፣ የመኖሪያ ችግር አለባችሁ፣ የኢኮኖሚ ችግር አለባችሁ። ከዚህ ችግር ለመውጣት ምን እየጠበቃችሁ? ምንድነው የምትጠብቁት? የሆነ ሰው መጥቶ እስኪረዳችሁ፣ ምታታዊ ነገር እስኪፈጠር፣ ፖለቲካው እስኪለወጥ፣ ኢኮኖሚው እስኪለወጥ፣
ደሞዝ ክታገኙ እምትጠብቋቸው ነገሮች በጠቅላላ ያላችሁበትን የህይወት ችግር ሊለውጡ እንደማይችሉ ልነግራችሁ ፈልጋለሁ። እንዲህ ቢሆንልኝ ይሄ ነገር ቢመጣ ይሄ ነገር ቢሆን ብላችሁ የምትጠብቁት ነገር ካላችሁበት ችግር ሊያወጣችሁ እንደማይችል ነግራችኋለሁ። ምክንያቱም ነገሮች የሚለወጡት ከችግራችሁ የምትወጡት እናንተ ችግራችሁ እስከከተታችሁ አመለካከት ስትወጡ እንጂ እዛው አይነት አመለካከት ውስጥ ሆናችሁ ነገር ስለተጨመረላችሁ አትወጡ። ለምሳሌ አንዳንድ ሰዎች እንደዚህ ይላሉ፣ ከሰሩ እንደው ገንዘብ ባገኝ ይላሉ። ገንዘብ ይዘው እኮ ነው የከሰሩት። ሱቃቸው ሙሉ ነበር እኮ 6 ወር እንደሰሩ ከሰሩ። ስለዚህ ምን ያደርጋሉ? ይሄዱና ብድርና ቁጠባ ይበደራሉ። ብድርና ቁጠባ ተበድረው መጥተው ተጨማሪ ገንዘብ ማምጣታቸው ከኪሳራ ህይወት አያወጣቸው። ካላችሁበት ችግር እንድትወጡ ተጨማሪ ገንዘብ ይመጣላችሁ አትወጡ። መጀመሪያ እዛ ችግር ውስጥ የከተታችሁ አመለካከት ከእናንተ ውስጥ ነው መውጣት ያለበት። ለምሳሌ አንድ ሰው እንደዚህ አለኝ፣ ጁስ ቤት አለው መጣና ልበደር ነው አለኝ። ቢሮ መጥቶ ስንት ነው የምትበደረው አልኩት። 1 ሚሊዮን አለኝ። አንድ ጠይቅ አልኩት። 1 ሚሊዮን ብር ከመበደር በፊት በቀን 50 ጁስ ትሸጥ ከነበረ 1 ሚሊዮን ብር ከተበደርክ በኋላ 100 ጁስ ይሸጥልሃል አልኩት። አይሸጥም አለ። ታዲያ ለምን የምትበደረው አልኩት። የሚመጣው ገንዘብ የሚያወጣው ነገር ከሌለ አየህ፣ ባንክ ይበደራሉ፣ ሶፋ ይገዛሉ፣ ፍሪጅ ይገዛሉ፣ መኪና ይገዛሉ። ከዛ በኋላ እዳ አለብኝ መርገም ስበሩልኝ እያሉ በየቸርቹ ወንበር ይሰብራሉ። ተበድረ ሶፋ እየገዛ ተበድረ ጫማ እየገዛ ተበድረ ፍሪጅ እየገዛ ተበድረ መኪና እየገዛ እንዴት ነው ራሱ የሚሆነው? ካፒታሉ የቢዝነሱ ካፒታል 2 ሚሊዮን ነው አጠቃላይ ንብረቱ። ልጁ የሚነዳው 1.5 ሚሊዮን ብር መኪና ነው። 2 ሚሊዮን ብር ለማንቀሳቀስ የ1 ሚሊዮን 500 ሺህ ብር መኪና እየነዳ እንዴት ይሆናል? ከአጠቃላይ ሀብቱ in the form of fixed asset in the form of current asset ምን ያህሉ እንዴት ሆኖ መቀመጥ እንዳለበት እንኳን ካልኩሌት ሳያደርግ ማለት ነው። ከገባችሁበት ችግር እንድትወጡ የምትጠብቁት ነገር ቢመጣም አትወጡ። ከለውጥ በላይ ትልቁ ለውጥ በራስ ላይ የሚደረግ ለውጥ። እናንተው 6 ቀን ተመራችሁ 600 ችግር ቢኖርባችሁ ከ600 ችግር መካከል አንድ ችግር ብትለውጡ ተሳክቶላችሁ። አንድ ችግር የለውጥ ትንሽ የለም። ብዙዎቻችን በየዓመቱ በየዘመኑ እናስባለን። ታውቃላችሁ፣ ለምሳሌ በዚህ ዓመት ክብደቴን እቀንሳለሁ ብለን እናስባለን። በዚህ ዓመት መቃሜን አቆማለሁ፣ ማጨሴን አቆማለሁ፣ በዚህ ዓመት መረበሼን አቆማለሁ፣ በዚህ ዓመት እንደዚህ ያደርጋለሁ፣ በዚህ ዓመት እንዲያረጋለሁ ብለን እናስባለን። ብዙዎቻችን የለውጥ ሐሳብ የምናስበው ከዘመን መለወጥ ጋር ተያይዞ ነው። በጣም የደቃችሁ ነገር ልንገራችሁ። 45% የሚሆኑ ሰዎች ለውጥን የሚያስቡት ከዘመን መለወጥ ጋር አያይዘው። ከዚህ ውስጥ በተደረገ ጥናት 8% ብቻ ናቸው ከአዲስ ዓመት ጋር ተያይዞ የለውጥ ውሳኔ ከሚወስኑ ሰዎች መካከል ውሳኔያቸውን እውን የሚያደርጉት። ምክንያቱ ደግሞ ለውጡን ካለመፈለግ የተነሳ ሳይሆን ለውጡ እንዴት እንደሚሆን ካለማወቅም የተነሳ። አሁን እያወራሁላችሁ ያለሁት ስለ ግል ህይወታችሁ ነው። ማንም ሊጋራው ስለማይችለው የግል ህይወታችሁ የምትፈልጉትን ህይወት ለመኖር ከናንተ የሚያስፈልገው ቁርጠኝነት ብቻ። ቁርጠኝነት ብቻ ከናንተ የሚያስፈልገው። መገንባት እንጂ ማፍረስ፣ መጠንከር እንጂ መላላት፣ መሄድ እንጂ መቆም ቁርጠኝነት አይጠይቅም። ለምን መሰላችሁ? ከመሄድ መቆም የቀለላችሁ። መቆም ቁርጠኝነት አይጠይቅም፣ ዲተርሚኔሽን አይጠይቅም። መጠንከር ነው ቁርጠኝነት የሚጠይቀው፣ መላላት ቁርጠኝነት አይጠይቅም። ማፍረስ ቁርጠኝነት አይጠይቅም፣ መገንባት ነው ቁርጠኝነት የሚጠይቀው።
የምትፈልጉትን ህይወት ለመኖር ከናንተ የሚያስፈልጋችሁ ቁርጠኝነት ነው፣ ዲተርሚኔሽን ነው፣ ቆራጥነት ነው። ለውጥ የሚባለው ነገር የሁለት ነገር ድምር ነው። የአእምሮ ዝግጅትና የመንፈስ ዝግጅት። የአእምሮ ዝግጅትና የመንፈስ ዝግጅት። ወደምትፈልጉት የህይወት ምዕራፍ ስትመጡ፣ ወደምትፈልጉት የህይወት አይነት ስትመጡ ሁሉም እጁን ዘርግቶ አጨብጭቦ በአድናቆት ይቀበለኛል ብላችሁ እንዳታስቡ። አሁን እንኳን ከዚህ ስትመለሱ እንደው መጽሐፍ ላጥናሽ ብላችሁ ብትጀምሩ የሚላችሁ የቤተሰብ ቁጥር እጅግ ብዙ ነው። ሰሞኑን ያቆማል የሚላችሁ። ወደ ለውጥ ስትራመዱ ሰው ሁሉ እጁን ዘርግቶ አጨብጭቦ አይቀበላችሁ። ድንቄም አልቀረበትም። መሆን የምትፈልጉትን ነገር ለመሆን እናንተ ከምቾታችሁ ጋር ነው የምትጫወቱት። ከምቾታችሁ ጋር፣ ከለሰለሰው እጃችሁ ጋር፣ ከጥፍራችሁ ጋር በፍጹም ጥላሸት እንዲነካችሁ ፍላጎት የላችሁ። ለመውጣት ትፈልጋላችሁ፣ ለመውረድ ግን አትፈልጉ። ባለጠጋ መሆን ትፈልጋላችሁ፣ መስጠት ግን አትፈልጉ። ውጤቱን እንጂ ውጤቱ የሚገኝበትን መንገድ አትፈልጉ። ማምጣት ትፈልጋላችሁ፣ ማጥራት ግን አትወዱ። ጎልድ ሜዳሊስት መባል ትፈልጋላችሁ፣ መቸከል ግን አትፈልጉ። ሻምፒየንስ ሊግ ጎልድ ሜዳሊስት አያረጋችሁ። ሩኒ የራሱን ኳስ ጠልዞ ራሱ አግብቶ ራሱ ሀብታም ሆኖ መኪና ሌክሰስ ሲነዳ የሩኒን ፎቶ ፕሮፋይል ፒክቸር ታረጋለህ አንተ። የሩኒን ፎቶ የሩኒን መኪና ፕሮፋይል ፒክቸር ታደርጋታለህ። ላይፍ አንተን ፕሮፋይል ፒክቸር ነው። ያንተ ላይፍ እንደዛ ሆኖ ማለት ምን ነው? እቱ ጋር መምጣት አይፈልጉም። ህይወት ከናንተ ዲማንድ የሚያደርገው ገንዘብ አይደለም። ህይወት ከናንተ ዲማንድ የሚያደርገው ዕውቀት አይደለም። ባይዘው ስኬት ከናንተ የሚፈልገው ቁርጠኝነት እንጂ ገንዘብ አይደለም። እንዲሳካላችሁ ገንዘብ ስለሌላችሁ የማይሳካላችሁ የመሰላችሁ ሰዎች ካላችሁ ተሳስታችኋል። ህይወት ከናንተ እንዲሳካላችሁ የሚፈልገው ቁርጠኝነት ነው። ቁርጠኝነት እናንተ ውስጥ ካለ ደግሞ መቆም አማራጫችሁ አይደለም። in every dimension ነገር ቢበላሽ እናንተ ግን ይሄዳል። ስኬት ከኔ የሚፈልገው ብር ሳይሆን ዲተርሚኔሽን ነው፣ ቁርጠኝነት፣ ቆራጥነት ነው የሚፈልገው።